በዛሬው ጥናታችን የፊልጵስዩስን መጽሐፍ እንቃኛለን። የፊልጵስዩስ መልእክት በፊልጵስዩስ ላሉ ሰዎች የተጻፈ ሲሆን ፊልጵስዩስ የቀድሞዋ መቄዶንያ ሀገር በአሁኑ ጊዜ ግሪክ የምትባል ሀገር ናት። በ356 ዓ.ም የታላቁ እስክንድር አባት ዳግማዊ ፊልጶስ ፊልፕ ተሰከንደው መቄዶንያን ከተማዋን በመቆጣጠር በራሱ ስም ፊልፓይ ብሎ ሰየማት። በአንደኛው ክፍለ ዘመን የፊልጵስዩስ ከተማ ሕዝብ ብዛት ከ10,000 እስከ 15,000 ይገመት የነበረ ሲሆን የአይሁድ ማህበረሰብ ግን እጅግ በጣም አነስተኛ ነበር። ጳውሎስ በሁለተኛው ሚስዮናዊ ጉዞ ወቅት ከ50 እስከ 53 ዓ.ም ወደ ፊልጵስዩስ በመጓዝ በከተማዋ ቤተ ክርስቲያን መሰረተ። ጳውሎስ ከ10 ዓመታት በኋላ በ62 ዓ.ም በሮም ታስሮ ሳለ የፊልጵስዩስን መልእክት ጻፈላቸው። የዚህ መልእክት ዋና ጭብጥ ደስታ ሲሆን ጳውሎስ ደስታና ደስታዬ የሚለውን ቃል ለ16 ጊዜ ያክል ጽፏል። ፊልጵስዩስ ለቆሮንቶስ ሰዎች እንደተጻፈው አይነት የማረሚያ መልእክት አይደለም። እንደ ሮሜና ኤፌሶን ሰዎች መልእክት በተለየ ሁኔታ ጥልቅ የተለየ ትምህርተ መለኮት ደብዳቤም አይደለም። ፊልጵስዩስ የፍቅርና የምስጋና መልእክት ነው። ጳውሎስ በዚህ ደብዳቤ የፊልጵስዩስ ሰዎችን ያመሰግናቸዋል። ይህንን ደብዳቤ የጻፈበትም 3 ዋና ዋና ምክንያቶች አሉት። አንደኛው ላደረጉለት የገንዘብ ድጋፍ ሊያመሰግናቸው፣ ሁለተኛው ሐሰተኛ መምህራንና ሰባኪዎች ወደ ቤተ ክርስቲያኗ ገብተው ሊያበላሿት ስለሚችሉበት ሁኔታ ሊያስጠነቅቃቸው ጻፈላቸው፣ ሶስተኛው የመንፈስን አንድነት እንዲጠብቁ ሊያበረታታቸው። ይህም ደብዳቤ የደስታ መልእክት በመባል ይታወቃል። ጳውሎስ እንዲህ ባለ ታላቅ ደስታ የሚጽፈው እሱ ራሱ በእስር ሆኖ ነው።